አስተናጋጅ አቤት ጌታዬ። እስቲ ዲጄውን የጎሳዬን ዘፈን አድርግልኝ በይው። የእርሱን ጎሳ ማን ያቅሎታል? ኧረ እኔ የጎሳዬ ተስፋዬን ያልኩሽ። እንደዛ ግልጹ መናገር ነው። እሺ ምን አለሽ? ኧረ እኔ ምንም የለኝም ጌታዬ። እሞክራለሁ፣ ቆጥባለሁ፣ በዚህ ቤት ኪራይ፣ በዛ ትራንስፖርት፣ በዛ ላይ ማታ እማራለሁ። ውይ እንዴት እንደመረረኝ። ኧረ እኔ የሚበላ ምን አለሽ ነው ያልኩት። ኧረ ይዲያ እርሶ ደግሞ ትልቅ ሰው አይደሉም? ቤቶ ሰርቶ አይበሉም? ሴትዮ ስርዓት። እሺ ምን ይምጣሎት? ራፕ ነገር ይኖርሻል? የቴዲዮ ወይስ የልጅ ማይክ? የፈጣሪ ታዩ በቃ እንደውም እሺ እናመሰግናለን በጣም። ተረኛ ግባ ተረኛ። ዶክተር ምን ሆነ ነው? ናስቲ ቁጭ በል። ምን ሆነ ነው? እጅ ትንሽ በቃ እዚህ ትከሻ አካባቢ ላይ ያመኛል። ምን ሆኖ? በቃ ልክ እንደዚህ አሁን ነካውታ ልክ በቃ ስነካው ያመኛል። ስነካው እንደዚህ ያማሃላ? ስነካው ያመኛል በቃ። እና በቃ አትንከው አትንከው። እንደዚህ ይሻላል። አዎ ካርድ አውጣና አትንከው። ይኸውልህ ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩህ። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ግባ። ሄሎ ማነው? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች የትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። ወገኔ